አይ ለምን እርሶን ለምሳሌ የሚያነሳውት አለ ለመጣበቅ ብለው ነው ኦሮሞ ነኝ የሚለውን ነገር ለምን መረጡት ብለው እዚሁ ሊያነሱቦት ስለሚችል ነው። እኔ አጥርተው እንዲሄዱ ነው። ምርጥ ሐሳብ ነው። ወደ ፌስቡክ የመጣሁት የዛሬ 15 ዓመት ነው። ስመጣም ታየ ቦጋለ አረጋ ኢልመደሱ ኦዳ ብዬ በእያንዳንዱ ቦታም ስንቀሳቀስ ኦሮሞ ነኝ ብዬ ነው። ሰላም እንዴት ናችሁ ቤተሰቦቼ? ዛሬም እንደተለመደው አጭር ነገር ይዤላችሁ መጥቻለሁ። ያኪን ኃይለማርያም ከዩጋንዳ ካምፓላ ነኝ። በዛሬ ሪአክሽን እንግዲህ ታየን በደንብ ተች እናደርገዋለን። እንግዲህ ብዙ ነገር ሰርቼላችኋለሁ ስለ ታየ ቦጋለ። እንግዲህ በርካታ ነገሮች እያለ ነው ያለው ታየ ቦጋለ። እንግዲህ አሁን እንደዚህ እየሆነበት ያለው የሚዘብራረቅበት ምክንያት አሁን ግልጽ እየሆነ ነው ያለው እና ከሶፊ ጋር ባለው ቆይታ ብዙ ነገሮች ተናግረዋል። እንግዲህ ታየ መንግስትን እየተቃወመ አሁን ያለው ስርዓት እየተቃወመ ብዙ ነገሮች ሲያወራ ነበር። ታሪክ እያጣቀሰ ብዙ ነገር ሲያወራ ነበር። ነገር ግን ተገልብጦ ደግሞ አሁን ያለው መንግስት ደግሞ ሲያወድስ ነበር እየተስተዋለ ያለው። ደግሞ የሚሆንበት ምክንያት እውነትም ታየ መንግስትን አሁን ያለውን ስርዓት ደግፎ ሳይሆን ሰዎችን እየተበቀለ ያለ ነገር ነው እየመሰለ ያለው። ምክንያቱም አሜሪካ ላይ ባቆየው በ3 ዓመት ቆይታ ውስጥ በጣም ብዙ ችግሮችን የሚበላው የሚጠጣው እስከሚያጣ ድረስ ሰዎች አግልለውት ነበር እና በሰዎች መገለል አሁን ያመጣበት ችግር ነው እየተናገረ ያለው እና አሁን ያለበት ሁኔታ ነው እየተናገረ ያለው። ምክንያቱም እነዛ ያመናቸው የተማመነባቸው መንግስትን ሲናገር መንግስትን ሲያጠለሽ ብዙ ስርዓቱን ሲቃወም ተገቢም የሆነ ተገቢም ያልሆነ ተቃውሞ ሲያደርስ አሁን ባለው ስርዓት ላይ ተቃውሞ ሲያደርግ በየመድረኩ ሲያወራ አሜሪካ ያለ በተለይ በየመድረኩ የተጋበዘ ሲያወራ ብዙዎች አይዞ አለንልህ ሲሉት ነበር እና ዘን መልሰው ደግሞ ፊት ይነሱት ነገር አለ። እንግዲህ በእነዚህ በውጭ ሰዎች በውጭ ኢትዮጵያውያኖች ውጭ በሚኖሩ ኢትዮጵያውያኖች ፊት መነሳቱ ለበርካታ ነገር መፋለስ ምክንያት ሆኗል። ምክንያቱም ለ10 ቀን አንዲት ነገር ብቻ እየቀመሰ ውሃ እየጠጣ በሱ እንደቆየ ጭምር ነበር ሲናገር የነበሩና ተሰምታላችሁ። እንግዲህ አሁን በትክክልም የተረዳሁት ነገር ቢኖር ምንድነው ታየ አሁን ያለውን ስርዓት ሳይደግፍ ወይ ደግሞ እየደገፈ ወይ ደግሞ ሳይደግፍም ቀርቶ ሳይሆን በሁለቱም አንግል ሳይሆን ሰዎችን እየተበቀለ እየመሰለኝ ነው ያለው ማለት። በፊት ኦልሬዲ ሰዎችን ለማስደሰት ነበረ ሲያወራ የነበረው። አሁን ደግሞ እነዛ ፊት የነሱት ሰዎች መልሰው ደግሞ ጀርባቸውን የሰጡት ሰዎች ደግሞ የተበቀለ መስሎት ነው አሁን ህዝቡን እየጨፈጨፈና ህዝቡን እየተናገረ እንደፈለገ አሁን ያለውን መንግስት እየደገፈ ማህበረሰቡን ደግሞ እያጠልሽ ያለው ያ በቀል ይመስለኛል እንጂ አሁንም መንግስት ደግፎ ከውስጡ ከልቡ እንዳልሆነ 100% እርግጠኛ መሆን ይቻላል ከዚህ ቃለ መጠይቅ ማለት ነው። ለማንኛውም ቪዲዮን አይተን እንመለስ። አይ አንተ እኮ ላቢ ስስልባለ እቺን ነው ቃል በቃል የተጠቀሙት። ላቢ ስስልባለ ስስልብ ሳይሆን ያለውን ነገር የሚያደርጋቸውን ነገሮች አደንቃቸዋለሁ። ያላየኋቸው በታሪኩ ስለሰሩ የሚል ነገር አልኩ። ባጭሩ ግን ከዚህ በኋላ ገባውና ንግግር ሳደርግ እኔ ላይ ደረሰብኝም ብቻ እና ብልጽግናን በደንብ ጨፈጨፍኩና አቆምኩ። እንዳሉት እነዚህን የፈለጓቸውን ካራክተር አሳሲኔሽን ወይም የስብና ማራከስ ስራ እንድሰራ የፈለጉትን ሰዎች ፈቃደኛ ስላልሆንኩ እዛው ትተውኝ ሄዱ። ሆቴል ምሳም አብረውኝ ሄዱ። ሰዎችን ሲጠሩ ምሳም አልጠሩኝም። ከዛ እንደገና ለማግባባት ተሞከረ እና ብዙ ብቻ ስቃዮች አሳለፍኩ። የመጀመሪያ ወቅት ላይ ለምን ተዘጋጅቼ አልሄድኩም ከዚህ ሲሄድና መጨረሻ ላይ እንደገና ከአንድ ሰው ጋር ከተወሰኑ ቆይታዎች በኋላ አሁን በደንብ ተቀጥቷል በሚል ዛሬ ሚዲያ ላይ ከሚናገር ስሙን መናገር አልፈልግም። እኔ አብሮ መብላት ለኔ ቃል ኪዳን ነው። እሱም በመናገር ልክ እነ ዶክተር አብይን በመናገር ጥቅም እንደማላገኘው ሁሉ በጣም አፍራሽ ካልሆነ በስተቀር ሁለተኛ ደግሞ አብረውኝ ያሳለፉትን ጊዜ እኔ ምንም የፈለገ ሰው ቢናገር አንተም ብትወቅሰኝ ወቀሳውን እቀበላለሁ እንጂ እኔ አብሮ መብላት ለኔ ቃል ኪዳን ነውና ከሱ ጎን አስቀምጡኝ። ተልኮም ለመስጠት ተሞከረ። ተልኮ ሞዓ ተዋህዶ ወልታ ጽድቅ ዘተዋህዶ እና ሞዓ አንበሳ የሚባል ሶስተኛው ቴዎድሮስ ይመጣል የሚል ቡድን አለ እና እሱን እንዳስተባበር የዛ አስተባባሪ እንደሆን ተሞከረ። እሱም ላይ ፈቃደኛ አልሆንኩም። ከዛ ወዲህ አድማ አንድ ላይ ተሰራ። አሁን በቅርብ ጊዜ ያደረኩት አለ አንድ ድጋፍ ብዬ ፌስቡክ ላይ ሰፋው የንግድ ባንክ አካውንቱን ያስቀመጡበት ማለት ነው። እሺ ልክ አሁን እንደሱ ድጋፍ ስጠይቅ ውስጥ ለውስጥ በሙሉ ተናገሩ። አንደኛ ቤተክርስቲያን ለማግለል እኔ፣ ሁለተኛ የትኛው ማህበራዊ ግንኙነት ውስጥ እንዳልጠራ የትኛውም ስብስብ ውስጥ እንዳልኖር ሲላላኩ ያው የኔ ከተማ ልጆች ስላሉ ደረሳቸው። ይኸውልህ እየተላለፈ ነው። እንደውም እኔ ከ10 ደረሰኝ ከ15 እያሉ አሳዩኝ። እውነትም እንደተባልኩት በጣም ከሚፈለገው በላይ አገለሉ ሙሉ በሙሉ። መቼም በተአምራት ውስጥ ሰው አይጠፋምና አንድ 3 ሰዎች አገኘውና በእነዛ 3 ሰዎች ምክንያት የአሜሪካ ቆይታዬ ከሞላ ጎደል አስቤዛ ሁሉ ተቸግረዋል ነበር እንደርሱ 10 ቀን እንደ ፕሪም አይነት አለ ስሟ ጠፋኝ። እንደ ካዝሚር አይነት ዘይቱና የምትመስል እሷን እየበላው በውሃ ቆይቻለሁ።
10 ቀን ሙሉ ለምን ይህን ይመስላል እንግዲህ ኦልሬዲ ስለተራበ ሰዎች ፊት ስለነሱት ይመስለኛል አሁን ላለው መንግስት እያሸበሸበ ያለው መብት ነው። በእርግጥ ማሸብሸብ እኛም ማንደግፈውም ፓርት ስላለ እኛም በሰውኛ መንገድ ያው እኛም መደገፍ ያለብን ፓርቲ ላይ እንደግፋለን። ስርዓቱን መደገፍ በሌለብን ስርዓቶች ደግሞ አንዳንድ ስህተቶች ሲኖሩ ደግሞ ስህተት ነው እንላለን። ሰውኛ እነሱ ላይ ባንለጠፍም ልክ እንደሱ ባንለጠፍም መደገፍ ያለብን እንደግፋለን፣ መቃወም ያለብን እንቃወማለን። ትክክል ሲሰሩ እናጨበጭባለን፣ ስህተት ሲሰሩ ደግሞ ስህተት ነው እንላለን። እንደዚህ ራሽናል ቲንከር መሆን ነው እንጂ አንድ ቦታ ላይ መለጠፍ ወይም ደግሞ በአንዴ ዳይቨርት ማድረግ ትክክል ስላልሆነ ነው። ሌላ ደግሞ እንግዲህ የአየር መንገዳችን ብዙ ነገር የተወራ ነው። እንግዲህ አየር መንገዳችን እዚህ አቶ ግርማ ዋቄ የበፊቱ የኢትዮጵያ አየር መንገድ ኃላፊ የነበሩት እዚህ ዩጋንዳ መጥተዋል። ዩጋንዳ ላይ ብዙ እንቅስቃሴ እየሰሩና ብዙ ለውጥ እየሰሩ ነው ያሉ በኃላፊነት መጥተው ማለት ነው። ተወልደ ደግሞ ወደ ህንድ ኤርላይን ሄደዋል ማለት ነው። እንግዲህ አሉ የሚባሉ ኢትዮጵያ የኤርፖርት ኃላፊዎች እንግዲህ አሁን የተለያየ ሀገር እየቃረማቸው ነው እየወሰዳቸው ነው ያለው እና እንግዲህ ለብዙ ሀገር የምንተርፍ አቅም እንዳለን ማሳያ ነው ማለት ነው። በዚህ ሰዓት ግን ኤርፖርቱ ትንሽ ችግር እያጋጠመው ነው። ምክንያቱም የበረራ ሁኔታው ትንሽ ሊያፋልስ የሚችሉ ነገሮች፣ የጸጥታ ችግሮች፣ ብዙ ነገሮች እየተፈጠሩ ነው። በተለይ ደግሞ በዚህ ምክንያት ወደ ትግራይ ክልል ባለው የበረራ ስርዓት መጠቀም እንዳለበት ግድ እንደሚሆንበት ነው የተነገረ ያለው። ምክንያቱም ከጎረቤት ሀገሮች ያለው ነገር አንዳንድ ነገሮች ስላሉ ማለት ነው። ይህን አይተን እንመለስ። ዘሀበሻ ዘግቦት ነበር፣ አይተን እንመለስ። የኢትዮጵያ አየር መንገድ በከባድ አጣብቅኝ ውስጥ እንደሚገኝ ተሰማ። ወደ ትግራይ ክልል በረራዎችን ለማቋረጥ እንደሚገደድ የዘሀበሻ ምንጮች ገልጸዋል። ዝርዝሩን እስከ መጨረሻው ተከታተሉት። የትግራይ ክልል ዳግም ወደ ለየለት ወታደራዊና ጂኦፖለቲካዊ ውጥረት ማምራቱን ተከትሎም የኢትዮጵያ ሲቪል አቪዬሽን እና የሀገሪቱ ኩራት የሆነው የኢትዮጵያ አየር መንገድ እጅግ ፈታኝ በሆነም የደህንነት አጣብቂኝ ውስጥ ወድቀዋል። ከቅርብ ቀናት ወዲህ የሱዳንና የኤርትራ ታርጋ የለጠፉ ወታደራዊ ተሽከርካሪዎች፣ ከባድ የጦር መሳሪያዎችና የተለያዩ ታጣቂ ኃይሎች ከህወሓት ጋር በማበር እስከ መቀሌና አላማጣ ድረስ መሰማታቸውን የደረሱን የመረጃ ምንጮች ያመለክታሉ። ይህ ያልጠበቀ የውጭ ኃይሎች ተሳትፎም የተቀላቀለበት ወታደራዊ እንቅስቃሴ የአየር ክልል ደህንነትን ማለትም ኤርስፔስ ሴኩሪቲ ከፍተኛ አደጋ ላይ የጣለ ሲሆን አየር መንገዱ ወደ ክልሉ የሚያደርጋቸው መደበኛ የሲቪል በረራዎች ሙሉ በሙሉ ለማቋረጥ ሊገደድ እንደሚችል የዘርፉ ባለሙያዎች ለዘሀበሻ ገልጸዋል። ይህ ሁኔታ በአቪዬሽን ሕግና የደህንነት መነጽር ሲታይ እጅግ አሳሳቢ ነው። በዓለም አቀፉ የሲቪል አቪዬሽን ድርጅት ማለትም ICAO መተዳደሪያ ደንብና በሺካጎ ኮንቬንሽን አንቀጽ 9 መሰረት ማንኛውም ሉዓላዊ ሀገር በጦርነት ወይም በከፍተኛ የውስጥ ደህንነት መደፍረስ ምክንያት የአየር ክልሉን በከፊልም ሆነ በሙሉ የመዝጋት ሙሉ መብት አለው። ለኢትዮጵያ አየር መንገድ ደግሞ ከምንም በላይ ቅድሚያ የሚሰጠው የተሳፋሪዎች የበረራ ሰራተኞችና የአውሮፕላኖች ደህንነት ነው። በዘመናዊ የጸረ አውሮፕላን ሚሳይሎችና የከባድ የጦር መሳሪያዎች የታጠቁ ኃይሎች መሬት ላይ መኖራቸው በማረፍና በመነሳት ሂደት ማለትም በዝቅተኛ ከፍታ ላይ ለሚበሩ የሲቪል አውሮፕላኖች ቀጥተኛ ስጋት ነው። በመሆኑም የኢትዮጵያ ሲቪል አቪዬሽን ባለስልጣን የአየር ክልሉን ከፍተኛ አደጋ ያለበት ዞን ማለትም ሃይ ሪስክ ኮንፍሊክት ዞን ብሎ የመፈረጅና በረራዎችን የማገድ ዓለም አቀፋዊ የሕግ ግዴታ ሊወድቅበት ይችላል ሲሉም የአየር መንገዱ ምንጮች ነግረውናል። ችግሩ ከቀላል የሀገር ውስጥ ግጭት አልፎ ቀጠናዊ የጂኦፖለቲካዊ ቅርጽ መያዝ ዕድሉን ጉዳዩን ይበልጥ ውስብስብ ያደርገዋል። የኤርትራና የሱዳን ኃይሎች ከህወሓት ጋር በመሆን ከፌዴራል መንግስቱ ጋር ለመፋለም በክልሉ መገኘታቸው የአፍሪካ ቀንድን የጸጥታ እኩልዮች ክፉኛ የሚያናጋ ነው። ወታደራዊ አውሮፕላኖች፣ ድሮኖችና የክትትል ራዳሮች በሚበዙበት እንዲሁም ማንነታቸው በውል በማይታወቁ ታጣቂዎች በተሞላ ቀጠና ውስጥ የሲቪል በረራዎችን ማካሄድ በአቪዬሽን ቋንቋም በእሳት ላይ የመራመድ ያህል የሚቆጠር አደገኛ እርምጃ ነው። የዓለም አቀፉ ማህበረሰብም ይህንን የውስጥ ጣልቃ ገብነት የቀጠናውን ሰላም የሚያደፈርስ አደገኛ
አዝማሚያ አድርጎ ይመለከተዋል። በዓለም አቀፍ ደረጃ ይህ አይነቱ የአየር ክልል ስጋት እጅግ አሳዛኝ ታሪኮችንም ጥሎ አልፈዋል። እንደ አውሮፓውያን አቆጣጠር በ2014 በምስራቅ ዩክሬን አየር ክልል ላይ የነበረውን ጦርነት ተከትለው የማሌዥያ አየር መንገድ በረራ 17 በሚሳኤል ተመቶ መውደቁና 298 ንጹሃን ማለቃቸው ለዓለም አቪዬሽን ትልቅ የደወል ድምፅ ነበረ። በቅርቡም በሱዳን በተፈጠረው ጦርነት ምክንያት የካርቱም ዓለም አቀፍ አውሮፕላን ማረፊያ ሲወድምና የሱዳን አየር ክልል ሙሉ በሙሉ ሲዘጋ ተመልክተናል። በየመንና በሶሪያም በተመሳሳይ የሲቪል አቪዬሽን በረራዎች ለዓመታት ተቋርጠው ቆይተዋል። የኢትዮጵያ አየር መንገድ አመራሮች እነዚህን ዓለም አቀፍ አስከፊ ተሞክሮች በሚገነባ ስለሚገነዘቡም አነስተኛ ስጋት ባለበት ሁኔታም ቢሆን የአቪዬሽን ደህንነት አስተዳደር ስርዓትን ማለትም ሴፍቲ ማኔጅመንት ሲስተምስ ኤስኤምኤስ መነሻ በማድረግ በረራ የማቋረጥ ከባድ ውሳኔ ላይ መድረሳቸው የግድ ይላል። ከደህንነትና ከጂኦፖለቲካው ባሻገር የዚህ ፖለቲካዊ ውጥረትና የበረራ መቋረጥ የሚያስከትለው የፋይናንስና የኢኮኖሚ ኪሳራም እጅግ ግዙፍ ነው። ወደ መቀሌ፣ ሽሬና አክሱም የሚደረጉ የሀገር ውስጥ በረራዎች መቋረጥ ለአየር መንገዱ ከፍተኛ የገቢ ማሽቆልቆል ያመጣል። ከዚህም በላይ በጦርነት ቀጠና አቅራቢያ የሚደረጉ ማንኛውም በረራዎች የኢንሹራንስ አረቦን በከፍተኛ ሁኔታ እንዲያሻቅብ ያደርጋሉ። ይህ ደግሞ የኩባንያውን አጠቃላይ የማስፈጸሚያ ወጪ ያኑረዋል። በሌላ በኩል ደግሞ የክልሉ ኢኮኖሚ ሙሉ በሙሉ ሽባ ይሆናል። የአየር ትራንስፖርት መቆም የባንክና የፋይናንስ ተቋማት የጥሬ ገንዘብ ዝውውርን ያግዳል። የንግድ እንቅስቃሴን ያሽመደምዳል። የውጭ ምንዛሪ ፍሰትን ይገታል። እንዲሁም የሰብአዊ እርዳታ አቅርቦት ላይ የሎጂስቲክስ ማነቆ በመፍጠር ህዝቡን ለከፍተኛ ማህበራዊ ቀውስ ይዳርጋል። በትግራይ ክልል እያንዣበበ ያለው ይህ የተወሳሰበ የጸጥታ መደፍረስና የውጭ ኃይሎች ወታደራዊ ተሳትፎ የኢትዮጵያን አጠቃላይ ጂኦፖለቲካዊ መረጋጋት የሚፈታተን ነው። የአቪዬሽን ህጎች የሰውን ህይወት ከማንኛውም የንግድ ትርፍና ፖለቲካዊ ፍላጎት በላይ ስለሚያስቀምጡ የኢትዮጵያ አየር መንገድና የሲቪል አቪዬሽን ባለስልጣኑ ዓለም አቀፍ የደህንነት ስታንዳርዶችን በማክበር በረራዎችን እስከ ማቋረጥ የሚደርስ እርምጃ መውሰዳቸው የማይቀር የአስገዳጅ ሁኔታ ውጤት ሆኖ ይመዘገባል። ሁኔታው በአስቸኳይ በዲፕሎማሲና በፖለቲካዊ ውይይት ካልተፈታ በቀር ሀገሪቱ በኢኮኖሚም ሆነ በጸጥታው ዘርፍ የምትከፍለው ዋጋ እጅግ ከባድ ይሆናል የሚሉት ምንጮቻችን፣ በዚሁ ከቀጠለ የኢትዮጵያ አየር መንገድ ወደ ትግራይ የሚያደርጋቸውን በረራዎች በቀጣይ ቀናት ሊያቋርጥ ይችላል ብለዋል። ይህን ይመስላል እንግዲህ ዓለም እንደዚህ የተረባረበባቸው ያሉ ትልልቅ ባለሙያዎችን አገር የሚያኮሩ ባለሙያዎችን ያፈራ እንዲሁም ደግሞ በአፍሪካ አንደኛ በመሆን ሲሸለም የቆየ ኤርፖርት ነው። እንግዲህ አሁን ላይ ግን እንደዚህ አይነት ችግሮች የተጋረጡበት ከጊዜ ወደ ጊዜ ደግሞ በርካታ ስህተቶች እዛ ያሉ ቢሮ አካባቢ ያሉ ስህተቶችን በተለይ ከሙስና ከተለያዩ ነገሮች አንጻር አንዳንድ በእርግጥ ይህ የተቋሙ ስርዓት ላይሆን ይችላል፣ ግን አንዳንድ ግለሰቦች ጭምር ብዙ ነገሮች ፋላሲ እየተፈጠረ ነው ያለው፣ ስም እየጠለሸ ነው ያለው እና ይሄ ነገር ቢስተካከል በተለይ ከሙስና ጋር ተያያዥ የሆኑ ነገሮች በጣም ብዙ ነገሮች ነው የተነሱ ያሉት እና ይሄንና ሌሎችም ነገሮች አሁን ደግሞ የበረራ ስርዓቱ ደግሞ ትንሽ እንግዲህ የበረራ ክልሉ ብዙ ነገሮች ችግር እየተጋረጡበት ነው ያለው እና እንግዲህ ይሄ የሀገራችን መኩሪያ የሆነው ዓለም እየኮራበት አፍሪካ የምትኮራበት ኤርፖርታችን እንግዲህ አሁን ወደ ቀድሞ ዝና ወደ ቀድሞ ቦታው እንደሚመለስና እንደዚህ ጥቃቅን ችግሮች እንደሚወገዱ ተስፋ አደርጋለሁ። እንግዲህ ትልቅ ሀገራችን አለኝ የምትል ትልቅ እኛም ፕራውድ የምንሆንበት ተቋም ነውና እንግዲህ ወደ ቦታው እንደሚመለስ ተስፋ እናደርጋለን። እነዚህ ጥቃቅን ችግሮች እንደሚፈቱ ተስፋ እናደርጋለን። ሌላው ያልተማረው ምሁር እንግዲህ ወደ ታዬ ስመለስላችሁ ታዬ ቦጋለ እንግዲህ አገሪቷ በሙስሊም ተመርታ እንደማታውቅ ነው ብዙ ታሪክ ስናገላበጥ ባለችን አቅም ብዙ ነገሮች ሪፈረንስ ስናደርግ እንግዲህ ኢትዮጵያ በጭራሽ በሙስሊም እንዳልተገዛች ነው። ብትገዛ ኖርማል ነው። በማንም ተገዛች በማንም ዋናው ሁላችንም ሰላም ሆነን መኖራችን ነው። ሃይማኖት ከሃይማኖት ሳይጋጭ ሌሎችም ብሔር ከብሔር ሳይጋጭ አገሪቷ ተረጋግጣ በሰላም አገርነቷን ሉዓላዊነቷን ማረጋገጧ ነው የኛ ታርጌት። ግን ታሪክ ሲፋለስ ደግሞ ልክ አይደለም። እንግዲህ ታዬ ደግሞ ምን እንዳለ ሰምተን እንመለስ። እኮ ግራኝ አህመድ ሙሉ ኢትዮጵያን ገዝተዋል ብለው እርሶ የሚያምኑት ከክርስትና ጋር አንስተው በተለይ ነው ክርስትና የቤተ መንግስት ሃይማኖት የሆነበት ሁኔታ አንስተዋል። እንደው ኢትዮጵያን
ከዚህ ከኦርቶዶክስ ክርስትና ውጭ የመሩ ሰዎች ነበሩ? የመጀመሪያዎቹ አክሱማውያን ከኦርቶዶክስ ክርስትና ውጭ ነበሩ። እሺ። ኢዛና ከመምጣቱ በፊት ኢትዮጵያን የመሩት የብሉይ ኪዳን የጁዳይዝም እምነት ተከታዮች ያሉበት ጊዜ አለ። ለምሳሌ ዳማት የሚባል መንግስት አለ። እሺ። ዳማት ምንድናቸው? ሳውዲ አረቢያ ውስጥ የሚገኝ ሙከሪብ የሚባል ስልጣን ያላቸው፣ ልክ አጼ እንደምንለው ንጉሠ ነገስት እንደምንለው ሙከሪብ የሚባል ስልጣን ነበራቸው። ይሄ ስልጣን የመጣው ከየት ነው? ከደቡብ አረቢያ ነው። ስለዚህ እነዛ ሰዎች ኦርቶዶክሶች አይደሉም። ዳማቶች የመጀመሪያው ኢትዮጵያ መርተዋል እነሱ። አዎ ዳማት ኪንግደም። ስለዚህ ሙስሊሞች ነበሩ ነው? ኖ ሙስሊሞች አይደሉም። የራሳቸው በማህረም የሚባል ጣዖት አለ። አረስ የሚባል ጣዖት አለ። የተለያየ ጣዖት ያመልኩ ነበር። ኢቭን እኮ የኢዛና ሳንቲሞች ላይ መጀመሪያ ያሉት ምልክቶች የጣዖት ምልክቶች ናቸው። ክርስትናን ከተቀበለ በኋላ ነው ወደ መስቀል የተቀየረው። የተለያዩ ጣዖቶችን የተለያዩ አማልክትን የሚያመልኩ መሪዎች ነበሩ። ዳማት የሚባለው የመጀመሪያው በኢትዮጵያ ታሪክ ውስጥ ዘፈርስት ይላል እንግሊዝኛው ሎካሊ ኖን ስቴት ኢን ኢትዮጵያን ሂስትሪ። በኢትዮጵያ ታሪክ ውስጥ ሎካሊ የሚታወቀው የመጀመሪያው ዳማት ነው። ግን የተገኘው ጽሁፍ ደመተ ነው የሚለው። ያኔ ግዕዝ ዳዱዱ ማነው ከአብ ሳልስ ምናምን አልነበረው። አብርሃም ለመጻፍ አበረሃመ፣ ሶፎንያስ ለመጻፍ ሰፈነ የሰ ምናምን ነበር። ስለዚህ ታሪክ ምሁራን ዳማት ብለውት እንጂ ዳማት አይደለም ስሙ። ደመተ የሚል ጽሁፍ ላይ የተገኘ እንትን አለ። ስለዚህ እነሱ መሩ። ከዛ ደግሞ እንደነገርኩ አክሱሞቹ መሩ። ከአክሱማውያን በኋላ ኢዛና ራሱ ጣዖት አምላኪ እንደነበር ይታወቃል። ቅድም ብየዋለሁ። ከዛ ከአክሱም ውስጥ ኦርቶዶክሶች መሩ። ከማን በስተቀር አከራካሪ ሆነው ለሁለት የሚከፈሉበት አህመድ ነጃሽ የሚባለው ሰው ብቻ ነው የመጀመሪያው ሙስሊሞችን ተቀበለ የሚባለው ላይ የሙስሊም ስኮላሮች ሊትሬቸር ሌላ ይላል፣ የክርስቲያን ሊትሬቸር ሌላ ይላል። እሱ ላይ እስካሁን ኮንሰንሰስ ስምምነት ስላደረሰ እንዲህ ብዬ መበየን ያስቸግረኛል፣ ግን መጻፌ ላይም አስቀምጨዋለሁ። ከዛ በኋላ ግን በተከታታይ ዛጉዎች ጋር ስትመጣ ዛጉዎች ሙሉ በሙሉ እንደውም ወደ ቄስ የሚያደሉ ንጉሶች ነበሩ። 4 ክፍለ ሀገር ነበራቸው። ክፍለ ሀገራቸውን የሚመራው እንትኑ ራሱ ስልጣናቸው ሊቀ ካህናት፣ ንቡረ እድ፣ ርዕሰ ርዕሳንና ፓትሪያርክ በሚባል ነው የሚተዳደሩት። አንዱን ክፍለ ሀገር ፓትሪያርክ፣ አንዱን ንቡረ እድ፣ አንዱን ርዕሰ ርዕሳን እንደዚህ ነበር የሚያስተዳድሩት። ከዛ ሰለሞናዊ ስርወ መንግስት 1270 መጣ። ከ1150 እስከ 1270 ዛጉዎች ነበሩ ከአክሱም ቀጥሎ። 1270 ጀምሮ እስከ አጼ ኃይለ ሥላሴ 1974 ዓ.ም ድረስ ያሉት ደግሞ በሙሉ ኦርቶዶክሶች ናቸው። እዛ ጋር ግራኝ አህመድ ብለው በተፈጥሮ የሚጠሩት ግን ኢማም አህመድ ኢብን ኢብራሂም አልጋዚ መግባት አለበት 15 ዓመት የሚል የተለየ አመለካከት አለኝ። እርሶ ያንን ይገዙታል? እርሶ? አዎ ገዝቼም ጽፌያለሁ መጽሐፍ። ኦኬ። ስለዚህ እዛ ያንን ካነሱ ስለዚህ ግራኝ አህመድ ሙስሊም ሆኖ ኢትዮጵያ መርቷታል ነው ብለው የሚያነሱት እርሶ? ግን አንዳንዶች ደግሞ የሚያነሱ እነዚህ ምናልባት በኢትዮጵያ ሀገረ መንግስት ውስጥ ሌላ ቤተ እምነቶች ወይም የሌላ ቤተ እምነት ሰዎች አልመሯትም፣ ነገር ግን ሱልጣኖች ናቸው። ለምሳሌ እንደ አካባቢ ገዢ ሆነው አካባቢን አስተዳድረዋል እንጂ ኢትዮጵያን አላስተዳደሩም ብለው ለሚያነሱ እርሶ ምንድን ነው ምላሾት? ይኸውልህ በኢትዮጵያ ውስጥ ዋናው ማዕከላዊ ብለን በታሪክ ውስጥ እየተከተል ነው የመጣ ነው ሰለሞናዊ ስርወ መንግስት ነው። ብዙ ቦታ የሚያስገብር ስለሆነ ብዙ ቦታ የሚይዝ ስለሆነ ነገር ግን እነዚህ ሰለሞናዊ ስርወ መንግስታት የሸዋ ሱልጣኔት የሚባል አለ። ራሱን ነው የሚገዛው እኮ። ሱልጣኖቹ እኮ አካባቢን ነው እንጂ የገዙት ሀገረ መንግስት አልገዙም ነው። ሀገረ መንግስት አልገዙም። ስለዚህ የኢትዮጵያ መሪ ነበሩ ብለው ታዲያ እርስዎ ከተናገሩ አይጋጭቦትም? ኢማም አህመድን ብቻ ነው ያወጣሁት፣ እነሱን አላልኩም። ለምን ከፋ ታቶ የሚባሉ ንጉሶች አሉት እስከ 1897 የራሱ። ወላይታ ካዎ የሚባሉ ንጉሶች አሉ እስከ 1894 እንደ ግሪጎሪ ዘመን ቀመር ለወላይታ ነው። ሌላውን ህዝብ አልገዙ። የም ስትሄድ አኖ የሚባሉ አሉ። ሀዲያ ስትሄድ ጋራድ የሚባሉ አሉ። ወደ ምዕራቡ ኢትዮጵያ ክፍል ስትሄድ ምንድናቸው ሞቲ የሚባሉ አሉ። የኦሮሞ ነገስታት የዛው አካባቢ ናቸው። ንጉስ ሆኖ የመራ የለም። ብቸኛው ሰው ኢማም አህመድ ኢብን ኢብራሂም አልጋዚ ወይም ግራኝ አህመድ የሚሉት እኮ። ግራኝ አህመድ ሙሉ ኢትዮጵያን ገዝተዋል ብለው እርሶ የሚያምኑት? አዎ። ለምን መሰለህ? እሺ በወቅቱ የነበረው ልብነ ድንግል ነው። ልብነ ድንግል ሽምብራ ኩሬ ጦርነት ላይ ከተሸነፈ በኋላ ከ1529 ደብረ ዳሞ የሚባል በጠፍር የሚወጣበት ቦታ ላይ ሄዶ እዛ ላይ ህይወቱ አለፈ። ኢኮኖሚውን ሙሉ በሙሉ የሚቆጣጠረው ኢማም አህመድ ነው። ፖለቲካውን ሙሉ በሙሉ የሚመራው የሚያስገብረው ሁሉም ክልሎች የሚገብሩለት ለኢማም አህመድ ኢብራሂም አልጋዚ ነው። ተመልከት፣ ኢኮኖሚ ይዟል፣ ፖለቲካ ይዟል፣ ሙሉ በሙሉ ወታደራዊ በላይነት ይዟል። አይ ከተባለ ልጅ ኢያሱ መኢሶ ላይ ተሸነፈ። በ1916 ተሸንፎ ወደ ትግራይ ሸሸ። ያን ጊዜ ዘውዲቱ የምኒልክ ልጅ ንግስተ ነገስታት ተብላ ተጠራች በህይወት እያለ እሱ። ስለዚህ በህይወት እያለ ልብነ ድንግል ደብረ ዳሞ ላይ ሆኖ ኢትዮጵያን በሁሉም መንገድ የተቆጣጠረው ኢማሙ ሆኖ ሳለ የኢትዮጵያ መሪ አይደለም ልትላት እስከ አክሱም ሄዷል። ጎጃምን ይዟል። ደቡቡ ሲዳማን ጠቅላላ ይዟል።
ይሄንን በያዘበት ሁኔታ መሪ አይደለም ሊባል የሚችልበት ቦታ ምንድነው? አንድ መሪ ኢኮኖሚውን ከተቆጣጠረ፣ ፖለቲካዊ ማህበራዊ ህይወቱን ኤቭሪቲንግ ከተቆጣጠረ፣ ግብር የሚያስገብር ከሆነ መሪ ማለት እኮ እሱ ነው። ያኛው ተደበቀ፣ ኦልሬዲ ከስልጣኑ ወረደ ማለት ነው፣ ሸሸ። በሸሹበት ጊዜ የኢትዮጵያ ነገስታት ንጉስ ብለን አንጠራቸው። አሸንፎ የመጣውና ያኛው በህይወት እያለ ከተደበቀ ንጉስ ብለን የምንጠራውና ለምንድን ነው መሪ ማይባለው የሚል ነገር እሱ ብቻ ልዩነት ሲኖረኝ፣ ሌላው ግን በሙሉ እስከ 1974 እስከ ደርግ መነሻ ድረስ ኢትዮጵያን የመሩት የኦርቶዶክስ ነገስታት ናቸው። እንግዲህ ታዬ ቦጋለ ታሪክ ሲያፋልስ ናያችሁት። እንግዲህ እስከዛሬ ድረስ ባየነው ባወቅነው በፊቱ ከመሳፍንቱ ጀምሮ ወይም ደግሞ ከአጼዎቹ ጀምሮ ወይም ደግሞ አሁን በፊት እስከ አሁን ድረስ ኢትዮጵያ ባላት ታሪክ ብዙ ነገሮችን ስናይ በትምህርት ቤትም እንደተማርነው በተለያየ መጽሐፍም ቼክ እንዳደረግነው ታሪክ ምሁራን እንደገለጹት ምንም አይነት በሙስሊም የተገዛች ሀገር እንዳልሆነች ነው ብዙ ነገሮች የሚታወቀው እና ግን ይህን ታሪክ ያፋለሰ ሰውየው ብዙ ነገር እንደማያፋልስ በምን እርግጠኛ መሆን ይቻላል የሚለው ነገር እንግዲህ ትንሽ አሁንም ከእምነቱ ጋር በተያያዘ የተያዘ ይመስለኛል እና እንደዚህ አይነት ታሪክ ያፋልስ እያወራ ያለው እና እንግዲህ ይህ ሰውዬ ወደ ቀልቡ መልሰው ነው፣ ሌላ ምንም ማለት አይቻልም። ትውልድ ጭምር ወደ ሌላ ነገር እንዲያመራ እያደረገ ነው እና እንግዲህ ታሪክ እያፋልሱ መናገር ልክ ስላልሆነ ነው፣ በቃ ሊባል የሚገባ ሰው እንደሆነ ነው እየተሰማኝ ያለው። ከዛ ውጭ ደግሞ እንግዲህ ኢትዮጵያ ማለት የራሷ የሆነ ቀመር ያላት፣ የራሷ የሆነ ቋንቋ ያላት፣ የራሷ የሆነ ፊደል ያላት፣ ለአፍሪካውያን የሌላቸው ነገሮች በብዛት እኛ ጋር እንግዲህ ያለን ድንቅ ማህበረሰቦች ነን እና ከዚህ ከቅኝ ግዛትም አንጻር ከብዙ ነገር አንጻር ማውራት ይቻላል። የኢትዮጵያ በረከቷ ማለት ነው። እስኪ አንድ ቪዲዮ አይተን እንመለስ። ካለም እኛ ብቻ ነን ዓመተ ምህረት ብለን የምንቆጥረው። ጥሩ፣ ይሄ ነገር ከማንሳቴ በፊት ትንሽ የጁሊያን ካሌንደርን ጠቆም ላደርግ መነሻ ይሆነናል ብዬ አስባለሁ። እሺ። ምክንያቱም አሁንም የጁሊያን ካሌንደር ልክ እንደ ግብፁ አምታተው የጁሊያን ካሌንደር እንደምንቀበል ያደርጋሉ። ይህም መጥራት አለበት። ስለዚህ የሮማውያን ካሌንደር መነሻው ቅድመ ልደተ ክርስቶስ 753 ዘመን ወደኋላ ይሄዳል፣ ከክርስቶስ ልደት በፊት። አሁን እንግዲህ እንለየው፣ ዓመተ ምህረት መነሻውን እዚህ ላይ እንለየዋለን። እንግዲህ የሮምን ከተማ የመሰረተው ሮሙሉስ ይባላል። የተራቀቀ የዘመን ቀመር አልነበራቸው፣ ሙቀቱ የላቸውም። በጥንት ሮማውያን 10 ወራት ነው ያላቸው፣ 304 ቀናት ብቻ ነው ያላቸው። ትንሽ ነው። ቀሪዎቹ 61 ቀናት ጥርና የካቲት በጣም ብርድ ነው ታውቀዋለህ፣ አውሮፓ እና በጣም ብርድም ጦርነትም እርሻም ስለሌለ የሞት ወራት ተብሎ ይታሰቡ ነበር፣ አይቆጠሩም። ልክ ዓመቱ የሚጀምረው ማርች ላይ መጋቢት ያደርጉ ነበር። ይያዝ የመጀመሪያው መጋቢት፣ ቀጥሎ አበባ የሚጀምርበት ስለሆነ ነው። ቀጥሎ ኑማ ፓምፒሊየስ ተነሳ 713 ቅድመ ልደተ ክርስቶስ። ይህንን አሻሻለ። ምን አደረገ? የሮሙሉስን አቆጣጠር ወደ ጨረቃ አውደ ዓመት አመጣው። ማለትም ሉናር ሳይክል 354 ነው፣ ኦልሞስት 355 አደረገ። ጃንዋሪና ፌብሩዋሪን ጨመረ። እሱ ማለት ነው ጥርና የካቲት ማለት ነው። ጨመረ፣ አዲስ ወር ተጨመረላቸው ማለት ነው። ስለዚህ ወሩ ወደ 12 ወራት አደገ። ይሄ ነው የሮማ አቆጣጠር መነሻ። መርሶዲኒየስ የሚባል በካህናት ውሳኔ የሚጨመር ወር ነበረ። እሱ ትንሽ አቢዩስ ስለሚበታትኑት ምስቅልቅሉ ነበረ። በኋላ ጁሊየስ መጣ ማለት ነው። አሁን ነው ዩሊዮስ የሚባለው ዘመን ቀመር በደንብ መገለጽ አለበት። ከክርስቶስ ልደት በፊት 45 ዘመን ቀደም ብሎ የተነሳ ነው እና ሶሲሸንስ የሚባል የእስክንድሪያ የስነ ፈለክ አዋቂ አማክሮት የጨረቃን ዘመን አቆጣጠር ሉናር ካሌንደርን በመተው ወደ ሶላር መጣ ማለት ነው። ጥንት ስልጡን ህዝቦች ወደሚጠቀሙበት ሲመጣ ልንገርህ፣ ሊፒር አሁን ጳጉሜ አለች አይደለ? ሰግር የምናደርግባት የምንሸጋገርባት ፌብሩዋሪ 28 አይደለች? 29 እንድትሆን አደረገ። በ4 ዓመት አንዴ ማለት ነው። ስለዚህ 46 ዓመተ ምህረት ላይ ቀናቱ ብዛት 455 ቀናት ሆነ ለማስተካከል እና የተዘበራረቀ ዓመት ተብሎ ይጠራል። ያወቅት ግራ ያጋባ ነበረ። ሌላ ምን አደረገ መሰለ? የዓመቱን መነሻ ከመጋቢት ወደ ጥር ያመጣው እሱ ነው። አሁን ዓለም የሚጠቀምበት ለምን ጥር ላይ ያመጣ መሰለ? ፀሐይን አይቶ አይደለም፣ የህዝብ ተወካዮች ምክር ቤት ስልጣን የሚረከቡበት ወር ስለነበረ ነው። ሌላ አይደለም። ሁለተኛ ጃኑስ ነው ጣዖቱ። ጃኑስ 2 ነው፣ ስታቹ ነው፣ 2 ፊት አለው። አሁን ለምሳሌ ይሄን ማይክ እንደዚህ አንዱ የኋላውን ዓመት ያያል፣ አንዱ የፊቱን ዓመት ያያል ማለት ነው። ለሱ ክብር ነው አዲሱ ዓመት። ለእግዚአብሔር ክብር፣ ለስነ ፍጥረት ክብር አይደለም። ለጃኑስ ክብር ነው ጥር ላይ ሆነው። ትንሽ ሶሲጀንስ ያማከረው ምናልባት እቺ የገና ጀንበር አጭር አይደለች ትንሽ ትቀርባለች ጥር የሚል ነው ሙከራው እንጂ ከዛ ውጪ ምንም አይነት እንትን አልነበረው። ስለዚህ ዛሬ ዓለም በእውነት በዛ መስፈርት ነው እንግዲህ ለስንት ሺህ ዘመን በዩሊዮስ
ጃኑስ ጣዖት ነው ዓለም አዲሱን ዓመት የምትጀምረው። ኢትዮጵያ ከዚህ መንፈስ ወጣለች። ያ ባይሆን ኖሮ 1888 ወርቅ ቁጥር ነው ለኢትዮጵያ። ያ ባይሆን ኖሮ ጁላይ ነበርን አሁን ድረስ ጃኑስን እያመለክን ነበር በወራችን። የሰዎች የህዝብ ተወካዮች ምክር ቤት የሮማ ለዚህ ነው ሮማ ለምን እየመራሽ ነው እስካሁን? የሮማ እንትን አልተቋረጠም ሌጋሲዋ። በኋላ ኩንቲሊስ የሚባለውን 5ኛው ወር ልደቴ ስለሆነ ብሎ ጁላይ ያደረገ። ከሱ በኋላ ቅድመ ልደተ ክርስቶስ ወደ 8 ዓመተ የነበረው ኦገስት ደግሞ አውግስጦስ ኦገስት አደረገ። ሴኪስቲሊስን ቀይሮ ማለት ነው። ስለዚህ ምንድነው ከዩሊዮስ ጋር የሚያገናኛት ኢትዮጵያ ጁሊያን ካሌንደር ልትል የምትችለው? ዞሊ ሊመሳሰል የሚችለው ምናልባት 365 ቀናት ካልሆነ በቀር እንጂ ጳጉሜን የላቸውም። በታትነዋል። 30 31 ፌብሩዋሪ 28 ሆናል። ምንድነው ምን ሊያመሳስላትስ ይችላል ብለህ ስትመጣ ምንም ያመሳስላት ነገር የለም። እንግዲህ ይሄ እስከ 16ኛው ዘመን ቀጠለ። ፖፕ ጎርጎሪዮስ የግሪጎሪያን ካሌንደር ትንሽ ማስተካከያ ያደረገበት እንጂ ለ1600 ዓመታት ዓለም የተመራበት ካሌንደር ዩሊዮስ ነው። አሁንም ቢሆን እየተመራበት ያለበት ጉዳይ ነው። አሁን እንግዲህ ይህ የዩሊዮስ የዘመን ቀመር በዚህ ላይ ሲደመደም እንዴት ወደ ዓመተ ምህረት ተሸጋገረ የሚለውን ነገር ደግሞ እናንሳ ማለት ነው። ወሳኝ ነጥብ ይመስለኛል። እዚህ ላይ ማነሳል ነጥብ ምንድነው? ኢትዮጵያ ስትቆጥር የነበረው አቆጣጠር ቅድመ ልደተ ክርስቶስ የነበረው ዓመተ ፍዳ ዓመተ ኩነኔ ከልደተ ክርስቶስ ወደ ያለውን ዓመተ ምህረት ነው። ምክንያቱም የኢትዮጵያ ታሪክ ምንድነው? ባዜን በነገሰ በ8ኛው ዓመት ኢየሱስ ክርስቶስ ተወለደ ነው። ስለዚህ ቅድመ ልደተ ክርስቶስ 5500 ዘመን አለ። ድህረ ልደተ ክርስቶስ አሁን ቃለ መጠይቅ ያደረግንበት ከሆነ 2018 ዓመተ ምህረት አለ። አሁን እንግዲህ ጌታ ሲወለድ እንግዲህ በእነሱ አቆጣጠር እንግዲህ 754 ላይ ነበር። ልዩነቱ የ700 ምናምን ዓመት ነበር። በኋላ ነው እንግዲህ ሁለት ሊቃውንት ተነሱ። አንደኛው የተነሳው እስክንድርያዊ አናኒዮስ የሚባል ነው። በጣም ሊቅ ነው። 400 ዓመተ ምህረት ላይ የተነሳ ሊቅ ነው እና የክርስቶስን ልደት ሲያሰላ ልክ ኢትዮጵያውያን እንደሚያሰሉበት ዘዴን የተጠቀመው የ532 ዓመት ግሬት ፓስካል ምንለው አለ አብይ ቀመርን ፋሲካ ውደት አስልቶ ከክርስቶስ ልደት በፊት 5500 ብሎ አሰላ። ሮማዊ ዲዮናሲዮስ ደግሞ ተነሳ። እሱ ደግሞ አይ ቲንክ ከ125 ዓመት በኋላ ነው የተነሳው በ525 እና እሱም ደግሞ የክርስቶስ ለምንድነው ዓመተ ሰማዕታት ብለን ምን ቆጥረው አለ። የሮም ከተማ የተመሰረተችበት ቆመ። ቆስጠንጢኖስ ሲመጣ ምን መጣ? ዓመተ ሰማዕታት ዲዮቅልጥያኖስ ብዙ ክርስቲያኖችን የጨረሰበት 284 ላይ ወደ ዓመተ ምህረት መመለስ አለብን ተብሎ ስሌት ማስላት ሲጀምር የ7 ዓመት ልዩነት የሰራው ዲዮናሲዮስ ኤክሲኪዩስ ነው ማለት ነው። አሁን ዓለም በእኛና በምኖች በምዕራቡ መካከል ያለውን 7 ዓመት የከፈተው እሱ ምን አለ? አቆጣጠሩን ኤዲ ያለው አኖ ዶሚኒ ማለት ነው። አኖ ዶሚኒ ማለት ይር ኦፍ ዘ ሎርድ ማለት ነው። የጌታ ዓመት ማለት ነው። ጌታው ማን ነው? ኢየሱስ ክርስቶስ ነው። ዓመተ ምህረት ማለት ነው። እኛ ምህረት ዓመት ነው የምንለው። ፈረንጆቹ ኤዲ ነው የሚሉት። ስለዚህ በእኛ 2018 ዓመተ ምህረት ነው፣ በእነሱ ደግሞ 2026 ኤዲ ነው። አኖ ዶሚኒ ነው። ዓለም ሁሉ በዚህ ነው የሚመራው። ኢትዮጵያ ተለይታ ከዚህ ምዕራብ ማዕቀፍ እንዴት ልትወጣ ትችላለች? ዶክተር ሮዳስ እንግዲህ ከልብ እናመሰግናለን። ይህና ሌሎች በርካታ ፕራውድ የሚያደርጉ ነገሮች አሉ። ቅድም ያልኳችሁ የኤርፖርት ጉዳይም አለ። ከዓለም ሁሌም ስሙ ሲጠራ የነበረ ከአፍሪካ አንደኛ የሆነ ኤርፖርታችን አለ። በተለይ ደግሞ ሌሎች እንዳልኳችሁም ካላንደር ብዙ ነገር በቅኛ ለመገዛታችን በርካታ ነገር መጥቀስ ይቻላል እና በጣም እንኮራበትና አሁን ግን እርስ በራሳችን በመበላላት እርስ በራሳችን በመገፋፋት ያሉ ነገሮችን በመደራረግ ሃይማኖት ከሃይማኖት ብሔር ከብሔር ጥቃቅን ነገሮች እያነሳን የምንጋጭባት ሀገር ሆናለች እና እንግዲህ ወደ ቀድሞ ዝና ወደ ቀድሞ ቦታ ይመልስልን። እንግዲህ የተረጋጋች ሀገር እንዲያደርግልን ምኞቴ ነው። ከዛ ውጭ እንዳልኳችሁ ቅድም ታሪክ እንዳፋለሰው የታየ ቦጋለና ሌሎች እንደዚህ ጥቃቅን ግለሰቦች ከመሬት ተነስተው እርስ በራሳችን እንድንባላ ርዕስ እንድንፈጥር ብዙ ነገር የጎራ ጥል እንድንፈጥር ብዙ ነገር ይገፋፋሉና እነዚህ ሰዎችም እንግዲህ በቃችሁ የሚባሉበት ጊዜ ይድረስ ነው የሚባለው። ምክንያቱም እነዚህ ጥቃቅን ነገሮች አድገው ነው ወደ ብሔራዊ ጸብና ሌሎች ነገሮችን የሚያመሩት ማለት ነው። ሀገሪቷ እንድትረጋጋ እነዚህ አይነት ጥቃቅን ሰዎችን እንግዲህ አደብ ልናስከሳ ይገባል ማለት ነው።
እንግዲህ የዚህ ሰውዬ ሆዳምነት በጣም ጎላ ሲል በፊት እንግዲህ አማራ ነኝ ሲል ነበር የነበረው። አሁን ላይ ደግሞ ሌላ ተከርብቶ ደግሞ ኦሮሞ ነኝ የሚል ነገር አመጣ። ሌላ ደግሞ ሲያወራ የነበረው ምንድነው እናት እውነት ነች፣ አባት እምነት ነው የሚል ነገር አነሳ። ስለዚህ ብሔር ቅየራም ላይ ነው የሰውየው። እንግዲህ ብዙ ነገር አልኳችሁ ቅድም። ኢትዮጵያን በሙስሊሞች የረዥም ዓመት ተገዝታለች አለ። ማንሳት እንኳን አያስፈልግም። ቢኖር እንኳን ኖርማል ነው ታሪክ ከሆነ ምን ችግር አለ? ኢትዮጵያ በሙስሊም ብትገዛ፣ በኦርቶዶክስ ተገዝታለች። በተለያየ ሃይማኖት ያላቸው አቅም አለን ብሎ ባሰቡ ሰዎች ጊዜ ባመጣቸው ሰዎች ተመርታለች። እንዳጋጣሚ ነው፣ በታሪክ አጋጣሚ እድሉን ያገኘው በብሔርም በምንም በሃይማኖትም እድሉን ያገኘው በጊዜው መርቷል አልፈዋል። ወደፊትም ይመራል። የተለያየ ሃይማኖት ያለ ሰው የተለያየ ብሔር ያለ ሰው ሊመራት ይችላል። አይታወቅም ጊዜ ምን እንደሚያመጣ። ሰው በዚህም ፕራውድ ሆኖ ማውራትም አጉል ሙስሊም ከፍ ለማድረግ ሌሎች ሃይማኖት ለመምታት ምናምን የሚመጣም ነገር ክርክር እንዲነሳ ጸብ እንዲነሳም እንደዚህ አይነት የታሪክ ፋላሲ መፍጠርም ትክክል አይደለም። ከዛ በተጨማሪ ደግሞ አሁን በፊት አማራነት አይነካብኝ ከወደ ጎንደር ነኝ ከወደ እዚህ ነኝ ምናምን ያለ በጣም ፕራውድ ሆኖ ሲያወራ የነበረ ሰውዬ ደግሞ እንግዲህ ጥቂት ዓመታት ውስጥ ደግሞ ያው በዚህ ዓመት ደግሞ ወደዚህ እጥፍ አለ። የዛሬ 2 ዓመት 3 ዓመት ቪዲዮቹን ብናየው ደግሞ የሚያጠነጥኑት ሌላ ናቸው። አሁን ደግሞ ወደዚህኛው ስርዓት ደግሞ ለጥፍ ማለት የትኩረት የማግኘት ምናምን ነገር አሁን ካለው ስርዓት ጋር ተስማምቼ ልኖር አይነት ነገር ብዙ ነገሮች ይስተዋላሉና ማንነቱ የካደ ሰው እንግዲህ ታሪክ አውቆ አገሪቷን በታሪክ ምሁርነት ሊያገለግል ይችላል የሚል እምነት አቋሙ የለኝም። በጭራሽ ማንነቱን የካደ ሰው አገሪቷን የማይክድበት ምንም አይነት ምክንያት የለም። እናት እውነት ናት፣ አባት እምነት ነው። አሁን ቅድም እንደነገሩኝ 75% ኦሮሞ ነኝ አሉ፣ 25% ደግሞ የአማራ ነኝ ብለዋል። አሁን እርሱም ራሱ እሱኛውን ከየት በምን መለኪያ ነው 25% እና 75% የሚሆነው? ያው ቅድም ያልኩት አሁን አባቴ ኦሮሞና አማራ ድብልቅ ነው። እሺ እናቴ ደግሞ ሙሉ ኦሮሞ ናት። ማህበረሰብ በሚለው ነው ልብ አድርግ። አሁን ይሄ ነገር የለም ግን ኦሮሞ አለ በባህሉ በዚህ ይገለጻል ብሎ ሰዎች በሚወጡበት ከሄድን በሱ መሰረት በአባቴ በኩል 25% 50-50 አድርገን ብንወስደው የአባቴ በ25% ኦሮሞ 25% አማራ ይሆናል። እናቴ ደግሞ 50%ቱን ስለምትይዝ ግማሹን በክሮሞዞም 23ን ብናየው እዛ ጋር ኦሮሞ ናት። ግን ይጠራል እንደ ሰው ለምሳሌ አሁን እንደምናውቀው መቼም በአባት ነው ዘር የሚጠራው አይደለም። አንድ ሰው እንዲህ ነኝ ሲል ስለተቀበል ነው እኮ ስለተቀበሉት እርሶ። ስለዚህ በአባት ከሄድን ምንድን ነው የሚሆኑት እርሶ? የእናትን ካልጨመርን። ምክንያቱም በኢትዮጵያ ውስጥ እየተለመደና እየተሄደ ያለው ሰው እየተቀበለ ያለው በአባቱ ነው የሚጠራው ሰው። ስለዚህ በአባቱ ሲጠራ እርሶ ምን ነበር? በአባቴ ከሄድኩ ቀጥታ ያልተወለድኩበት የማላቀው አይቼ የማላቀው አማራ ሆናል። ደብረ ማርቆስ አጠገብ የውላ የምትባል ቦታ አለች። የውላ ነው የተወለደው። እኔ የውላ የምትባል ቦታ ስለመኖሯ እንጂ አላውቀው። አማራ ተብዬ ልጠራ ነው። በኦሮሞ 75% የኦሮሞ ነው። በምን ምክንያት እንዴ? አባቶት ጎንደር እዛች አሁን የጠሯት ቦታ እኔ ስሟን ለመድገም ከበደ የውላ የምትባል ቦታ ከሆነ አባቶት አማራ ናቸው ማለት ነው እኮ በሰው አጠራር። አሁን በሰው አጠራር ቅድም ያለውን ሊያጠፋብኝ እኮ። አይ እርሶ በመጡበት ሴናሪዮ ነው እየተናገርኩ ያለሁት። እርሶ ካሉ አማራ ሆነው ሊገኙ ነው ማለት ነው እኮ። ከዛ አንጻር ለምንድን ነው አሁን እርሶ 75% ኦሮሞ ነኝ አሉ፣ 25% ነው አማራ አሉ። ነገር የውላ የምትባል ቦታ ጎንደር ነው የተወለደው አባቴ ካሉ ግን አባቶት 100% አማራ ናቸው ማለት ነው። እሱ ላይ አሁን የምንከራከረው ነገር ምን መሰለህ? እኔ አንድ ማምንበት ነገር አለ ከበፊትም። ታዬ ቦጋለ አረጋ ብዬ በቅንፍ ውስጥ ኢልመ ደሱ ኦዳ ብዬ ነው የምጽፈው። የደሱ ኦዳ ልጅ እናት እውነት ናት፣ አባት እምነት ነው። እኔ ሰዎች ባመጡት ካቴጎሪ ውስጥ ምንድን ነው በህዋትም ጊዜ በእንትንም የነበረው አንድ ሰው ራሱን አይደንቲፋይ ማድረግ የሚችለው በራሱ ፍላጎት ላይ ተመስርቶ ነው። ይሄኔን ካለ አይደለህም ልትለው አትችልም። አይ ለምን እርሶን ለምሳሌ የሚያነሳውት አለ ለመጣበቅ ብለው ነው ኦሮሞ ነኝ የሚለውን ነገር ለምን መረጡት ብለው እዚሁ ሊያነሱቦት ስለሚችል ነው። እኔ አጥርተው እንዲሄዱ ነው። ምርጥ ሀሳብ ነው። ወደ ፌስቡክ የመጣሁት የዛሬ 15 ዓመት ነው። ስመጣም ታዬ ቦጋለ አረጋ ኢልመ ደሱ ኦዳ ብዬ በእያንዳንዱ ቦታም ስንቀሳቀስ ኦሮሞ ነኝ ብዬ ነው። ፐርሰናሊ እኔ ማንነቴን እኔ ያኪነቴ ከካትኩኝ እናት አባቴን አመጣጣቸውን ኦሪጂናቸውን ከካትኩኝ አገሪቷን ማልክድበት ምንም አይነት ሚስጥር አይኖርም። ሰው በዚህ ልክ የዘቀጠና የወረደ ሰው ነው እንግዲህ በየሚዲያው የተቀባበለው የሚያስወሩት ማለት ነው። ሲጀመር በዚህ ልክም ትኩረት መስጠትም ሚዲያዎቹ ላይ የተቀባበሉትም ሊያወሩም አይገባም። እንግዲህ
ዓላማውና ዲስቲኔሽኑም እንደሆነ ፈጣሪ ወቀው። ለምንም ያስወሩት እንደሆነ ለምን እንደሚያወራም ጭምር አልገባንም። ስለዚህ በዚህ ልክ ትኩረት ሰጥቶ አገራዊ አጀንዳ ባይደረግ፣ ምክንያቱም በጣም ብዙ ሊያነጋግሩን ብዙ ሊያሳስቡን የሚገቡ ነገሮች ስላሉ እነዛ ላይ ትኩረት ብናደርግ። ምክንያቱም እነዚህ አሁን የሚያወራቸው እንደዚህ አይነት ጥቃቅን ሰዎች የመጡ የሚያወሩት ነገር በየሚዲያው የሚለፈልፉት ነገር ለእነዚህ አሁን እየተባባሰ ላለው ለሀገሪቷ ጸጥታ ማጣት እያባባሱት ነው የሚመጡት እና እነዚህ ጥቃቅን ሰዎችን ቢያንስ ያዝ ማድረግ ይቻል። አሁን ታዬ ወጥቶ ሚዲያ ላይ ለፍልፎ እኛ የምንሰማበት ጊዜ የምንሰጥበት ጊዜ አይደለም። ሌላም አካል እየመጣ እየለፈለፈ የምንሰማበት ጊዜ አይደለም። ኦንሊ ቲንግ ታርጌታችን ሰላምና ሰላም ማውረድ ነው። እንዴት ሀገሪቷ ስትረጋጋ፣ እንዴት በሰላማዊ መንገድ ትቀጥል፣ እንዴት ኢኮኖሚ ዝቅጠቱን እናሻሽል ወደሚለው ወጣቱ እንዲሰብሰብ አድርገን የሀገሩ ፍቅር እንዲኖረው ከስደት እንዲድን እንዴት እናድርግ ወደሚለው ትልቅ አጀንዳ መፍጠር እየተቻለ ሌላ አንዴ ምክክር ኮሚሽን፣ አንዴ ምናምን ኮሚሽን፣ አንዴ ምናምን በቃ በማየው ነገር አገሪቷ እየባከነች ነው ያለችው እና ከዚሁ ነገሮች መስተካከል ቢችሉ እያንዳንዱ ጥቃቅን ነገር እንደኔ ወጥቶ ብዙ የሚያወራ ሰው ሊኖር ይችላል። እያንዳንዳችን ነገር መደመጥ ቢችል ትኩረት ቢሰጥ አሁን እዚህ ጋር ስንለፈልፍ ማንም ምንም ላይመስለው ይችላል። እስከኛ የሚጠበቀውን ያለ እናድርግ በሚለው ነው እንጂ ዞር ብሎ የሚያየንም የሚያደምጠንም ላይኖር ይችላል። ግን ቢያንስ ውስጣችን ነፃ የሆነ ከኛ የሚጠበቀውን ነገር እስከቻልነው ድረስ እንግዲህ አንደበታችን እስከተከፈተ ድረስ እስካወራን ድረስ እስትንፋሳችን እስካለ ድረስ ሀገራችን ነች ማውራት ያለብን ነገር እያወራን እንቀጥላለን ማለት ነው። ትክክል የሆነውን ትክክል ነው፣ ስህተት የሆነውን ደግሞ ስህተት ነው እያልን እንቀጥላለን። በተረፈ ሀገራችን ሰላም ያርግልን፣ እርስ በራሳችን የምንበላላው ነገር ያርግብልን፣ ወደ ቀድሞ አንድነታችን ወደ ቀድሞ ፍቅራችን እንመለስ። በሃይማኖት፣ በጎሳ፣ በዘር፣ በቀለም በተለያየ መንገድ ልዩነት ኖሮን ተቻችለን የኖርን ሰዎች ነን። አሁንም መቻቻላችን ያምጣልን ለማለት ነው። የዛሬ ፕሮግራማችን በዚህ በቃል እንግዲህ እነዚህ ጥቃቅን ሰዎች በየሚዲያው እየመጡ የሚያከፋፍሉን የሚያበላሉን አጀንዳ የሚሰጡን ሰዎች በቃችሁ እንበላቸው። እንግዲህ ለዛሬ በዚህ ላብቃ። ሰላማችሁ ይብዛልኝ። በሌላ ፕሮግራም እስከምንገናኝ ሰላም።